በዚህ ሳምንት ኦገስት 2026 በሎስ አንጀለስ የፌዴራል ፍርድ ቤት የሊል ደርክ የፍርድ ሂደት በይፋ ተጀምሯል። አብዛኛውን ሰው ዋስትና ተከልክሎ መታሰሩን ብቻ የሚያውቅ ቢሆንም ባለፉት ጥቂት ቀናት ፍርድ ቤት ውስጥ ግን ትልልቅ አዳዲስ ነገሮች ተነስተዋል። ዛሬ በችሎቱ ውስጥ የተከሰቱትን ዋና ዋና ሁኔታዎች አብረን እንመለከታለን። አንደኛው ትልቅ መወያያ ነጥብ የደርክ ጠበቆች ተቃውሞት የነበረ ቢሆንም ዳኛው የደርክን ፒስ ሚ ኦፍ እና ሁ ዋንት ስሞክ የተሰኘውን የሙዚቃ ቪዲዮ አቃቤ ሕግ እንደ ማስረጃ እንዲቀርብ ፈቅደዋል። አቃቤ ሕግ እነዚህን ዘፈኖች የጥቃቱ ማደራጃና የበቀል ስሜት ማሳያ ናቸው በሚል ነው ለዳኞች ያቀረበው። ሁለተኛው አስገራሚ ነገር ደግሞ የ69 ኢንተርቪው ነው። አቃቤ ሕግ የ69 በዲጂ አካዳሚክ ሾው ላይ ደርክ ስለ ኪንግ ቮን ሞት ምንም በቀል አልወሰደም ብለው በተናገሩበት ቪዲዮ እንደ ማስረጃ ለማቅረብ ጠይቀዋል። የመከራከያ ነጥባቸውም ይህ ኢንተርቪው ደርክን ለበቀል እንዲነሳሳና ጥቃቱን እንዲያደራጅ ግፊት አድርጎበታል የሚል ነው። በተጨማሪም አቃቤ ሕግ ተጨማሪ የቺካጎ የጋንግ ክሶችን ጨማምሮ ለማቅረብ ቢሞክርም ዳኛው ግን የሎስ አንጀለሱን የገንዘብ ክፍያ ግድያ ክስ ብቻ ለይተው እንዲታይ ወስነዋል። በአሁኑ ሰዓት ዳኞች መረጣ እየተጠናቀቀ ሲሆን ቀጣዩ ደረጃ ደግሞ የሁለቱም ወገን መክፈቻ ንግግር ይሆናሉ። የሊል ደርክ የሕግ ጉዞ ወዴት ያምራል? ፍርድ ቤቱ በሚቀጥለው ቀናት የሚያሳልፈውን ውሳኔና አዳዲስ መረጃዎች ይዘን እንመለሳለን። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ።